አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? በየትም በዓለም ዳርቻ ያላችሁ ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ጠፍቻለሁ ውዶቼ፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ይኸውላችሁ ዩቲዩብ በየቀኑ ነው እየወረደ የሚሄደው። በዛ ላይ ደግሞ ማለት ነው ደግሞ ሰሞኑን ዩቲዩብ ሞኔታይዜሽን እያነሳ ነው አሉ። የኔ ገና ሞኔታይዝ ሆኗል፣ ግን እንትን ይሄ ሳንቲም መቁጠር ምናምን ጀምሯል። ሳንቲም ማለት ነው፣ ብር አይደለም፣ ሳንቲም ነው ገና የቆጠረው የኔ የጀመረው። ግን ሳንቲሙንም እየቀነሰብኝ ነው አሁን። የሚገርማቸው ማለት ነው 50 ብሎ ሲያበቃ መልስ 40 ይላል። እና ያው ሳያንሰው ደግሞ ገና ሌላ አዲሰንስ ምናምን የሚባል የሚሞላለ እሱን አስተካክሌ መቼ ቢያንስ ያወጣሁትን ወጪን ከሸፍናል እያልኩ ስጠብቅ አሁን ደግሞ ዩቲዩብ ሞኔታይዜሽን እያነሳ ነው አሉ። ሲመቸኝ የሚባል ነገር ዩቲዩብ ላይ ቶሎ ታለቀቃችሁ ምናምን ቶሎ ካልሰራችሁበት ይነሳ ማለት ነው። አሁን ደግሞ አዲስ ቦታ መሰለኝ ሞኔታይዜሽን እና ብቻ እንግዲህ አላህ ተጠቃሚ ታረገን ያስጠቅመን። ብዙም አልጨነቅለትም። አላህ ሀገራችንን ሰላም ያደርግልን። እና ውዶችዬ ዛሬ የመጣሁት ማለት ነው አእምሯችንን እንጠብቅ የሚታየው የሚሰማው ምናምን ጦርነቱ በዚህ የሚባለው ነገር በጣም የሆነ እንትን ይላል ታውቃላችሁ፣ ይረብሻል። እና አእምሯችንን እንጠብቅ ማለት ምንድን ነው የሚባለው? አንዴ መኪና ፍሬን እና የሰው ልጅ አእምሮ ከተበላሸ በኋላ መመለሻ የለው። ይስተካከል እንኳን እንደ በፊት ተመልሶ እንትን አይልምና አላህ ይጠብቀን። ግን ደግሞ አእምሯችንን እንጠብቅ። እኛ ያለው ቲክቶክ ላይ ብንገባ ዩቲዩብ ላይ ብንገባ በአብዛኛው እንደ ማአት ነው የሚወራው። አሁን ላይ ደግ ነገር አውጥተው ቢኖር ራሱ ማለት ነው ጥሩ ነገር አያወጡትም ሚዲያ ላይ። አሁን ላይ መጥፎ ነገር ስለተለመደ እንደገና ደግሞ መጥፎ ነገር ነው እይታ የሚያገኘውም ተብሎ ስለሚታሰብ ማለት ነው። እዚህ ላይ ደግሞ በጣም እየተጎዳን ያለ ነው ብዬ የማስበው አረብ ሀገር ያሉ እህቶች ነን ማለት ነው። ለምን ብዙም የማገናዘብ ላይ ብዙ ይቀረናል ይመስለኛል። ሰው አልገባንም። የሚዲያው ፍላጎት ምን እንደሆነ የተረዳን አይመስለኝም እኛ ላይ ማለት ነው። ክፍተት አለና እና የምላችሁ ነገር በእርግጥ በዛው ልጅ ችግረኛ የለም ምናምን እያልኩ አይደለም። አለ የእውነትን ችግረኛ፣ ግን ድሮም ቢሆን ችግር አለው። እንትን ላይ ሲኖር ችግር የሌለበት ጊዜ የለም ማለት ነው። ግን ችግሩ በአብዛኛው ሚዲያ ላይ አይወጣም ነበረ። አሁን ግን ተፈልጎ ሚስት ችግር ነው ሚዲያ ላይ እንዲወጣ የሚደረገው። ተሳትፎ አለው፣ እይታ አለው፣ ብር ይቆጥራል ተብሎ ስለሚታሰብ ማለት ነው። ዶላር እያፈሱበት ነው። እኔ አሁን ትላልቅ ሚዲያዎች ደረጃ ራሱ የሚቀርቡ ፕሮግራሞችን እያየሁ አጃይብ ነው የሚያስብሉ ማለት የሆነ ምንም ነገር ምድር ላይ መኖርን እንድንጣላ ሁላ የሚያረጉ አይነት ነገሮች እና እንደዚህ አይነት ነገር አእምሯችን ጠብቅ። ደግሞ ሲቀጥል ማለት ነው ለኛ ማለት አይተነው ወይ እኛ አንድ ነገር የሆነ ምን ያስተካክለው ነገር ይሄን ነገር ብናየው እኮ ለዚህ ነገር ይሄን ባረግ ጣዕም አለው የምትሉት ነገር ካልሆነ በስተቀር እናንተ ያን ቪዲዮ አይታችሁ ለማልቀስ እና ራሳችሁን ለመጉዳት ብቻ ከሆነ ማየት አይጠበቅብንም። ምን ይሰራል ማየቱ ማለት ነው። እኛ ወይ አሁን ለምሳሌ አንድ ሰው ሲያለቅስ ካየን እንድንረዳው ከሆነ ምናምን ከሆነ ብቻ ነው። ከዛ ውጭ የዛን የሰው ችግር አይተን እኛ መታመም ነው የሚሆነው እንጂ ለሱም ለዛ ለሰውም ካልደረስንለት አይፋይዳ አረንዶ ጉዲ ሁሉና ሰው አሁን ሁሉም ምን አይጠበልቶት ነው መሰለኝ ሁሉም እንግዲህ አይጠበልቶት እያልኩ ፈንዲቶ ነው በራሱ። ግን አይጦቹ ተዚህ ይዘላሉ የሚገርማቸው ማለት ነው። ማታ ያስፈራሉ። ዝግት በቃ ያስብሉ። ግን መሻለ በሉ። ይሄ ሎሚ ባለፈው ያሳያችሁ ሎሚ አይደለም፣ ሁለተኛ ነው። አሁን ምን ነው አዲስ አፍሮቶ ነውና ሲያምር ወላሂ አዚ ማሻአላ ተባረከ ረህማን ትላላችሁ። የምር ሲያምር አያያዙ በቃ ያው ምን ይሄ ስንት ነገር እንደተቆረጠለት ብታው ሻል ያለውን ያኔ ትንሽ ውሃ ቆጠር ሲያረግ ይቆርጠዋል ለሰው የሚሰጣው ነው። ከዛ ሆኖና በመሃል ደርሱባችሁ እንዴ ነው የምታሳይኝ? ባለፈው ማሳይሽ ነበር እንዲያትሉ ይገኛል። ዛሬ ደግሞ ፓፓያ ያለው ወላሂ ላዚ ማሻአላ በሉ እኔ ተመጣሁ ነው ፓፓያ ተከለችው
ሎሚቱ ራሱ ትንሽ እየተክል ትንሽ ፍል ነበረ ስመጣ ማለት ነው። እቺ በ3 አመት ውስጥ እንደዚህ ሆና ፍርታለች ማለት ነው። እና ውዶችዬ አእምሯችንን እንጠብቅ። እዚያማ ላይ ያማል ደግሞ ማለት ነው። ሱብሃንአላህ ተበፊት ጀመራችሁ ዜና የምታዳምጡ ልጅ እየነበራችሁ ምናምን እንደዚህ በእንደዚህ አይነት ነገር ከበፊት ጀመራችሁ የምታው ልጆች ማገናዘብ ትችላላችሁ አሁን ላይ ማለት ነው። ለምን ብትሉ ከበፊትም የሆነ በዛ ሀዲ በዚህ መጣ በቃ አኺራ ዘማን ነው አለቀልን በቃ ጨራሹን በእኛ በሰው ሀገር ከዘመዶቻችን ሳንገናኝ በናፍቆት እንደተቃጠ ምናምን ብዙ ነገር እንላለን። ግን ሱብሃንአላህ መጨረሻ ላይ ግን ማለት ነው አላህ ያላለው ነገር አይሆንም። ሁሉም ነገር አደብ ይይዛል። እኛ በጠበቅነው ሳይሆን ባላሰብነው መንገድ አላህ ያበርደዋል ማለት ነው። እና አሁንም ቢሆን ሐስቡናላህ ሆነ ማለት ነው። ሁሉንም ነገር ለአላህ ማለት በቃ አላህ ካላለ አይሆንም። ዛሬ አትለቅላት እንትና ልትደነባ እንትና ሊጨርሷት ነው ምናምን እንደዚህ ስትባሉ ሐስቡናላህ ሆነ ማለት ነው። ማለት ከአላህ ተራህመት ተስፋ መቁረጥ የለብንም። ምንም ቢሆን አላህ ካለ እንጂ ሰው ስላለ የሚሆን ነገር ስለሌለ ማለት ነው። እና ለሀገራችንን የሚጠብቅልን ሰላም ያደርግልን፣ ዓለምን ሰላም ያደርግልን። ዱዓ ስናነግ ደግሞ ሰዎች አንዱን ሀገር ጠልተን ምን ጠላውን ሀገር ትተን የምንወደውን ሀገር ብቻ ሰላም አድርግልን ብለን አናድርግ ዱዓ። ለምን ብትሉ አንዱን ይዞ ይሞታል። አሁን እኛ ሰሞኑን አሁን ያሉት ትላልቅ ሀገሮች ናቸው ለራሳቸው በውጭ ያሉ ሀገሮች እኛ ጎረቤት እንኳን አይደሉም ለኛ ሀገር ለኢትዮጵያ ማለት ነው። አሁን ጦርነት ላይ ያሉት ሀገሮች ነገር ግን አሁን የነሱ ጦስ ኢትዮጵያ ላይ ራሱ ይመጣ እየተባለ ዜናውን እያያችሁ ነው። እኔ ግን ሐስቡናላህ ወኒዕመል ማለቱን ነው ብለው አላህ ካላለ ምንም አይመጣብንም ስለማምን ማለት ነው። ግን ሱብሃንአላህ በጃዙር በወዲየት እንደሚጠመዝዝ አታውቁትም። እና ዱዓ ስታረጉ ለዓለም ነው ሰላም አላህ ሰላም ያርግልን ዓለምን ብላችሁ ዱዓ አድርጉ። ላለሁ ልጆች እየባያላችሁ ሰላማችሁ ይብዛ። መልካም ቀን። ዩቲዩብን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ እና ዩቲዩብ መክፈት የምትፈልጉ አብራችሁ መስራት የምትፈልጉ ምናምን ቢያንስ ላይቭ ላይ እንኳን ራሱ በአካል ባንገናኝ በላይቭ አብረን እንሰራለን። ቶሎ እስኪ አለን በሉ። እኔ ዩቲዩበሮች እኔ ጓደኛ ፍርቻ ምናምን ሲሉ ሰማ ነበር። ወፍ የለም እኔ ከወላሂ ላዚም እና ኑ አብረን እንስራ። ጀማሪ ዩቲዩበሮች እንደኔ ካላችሁ ማለት ነው የቀዘቀዘባችሁ